ከኛ በቃ ራሱ ነው አይደል? ተረኛ ምንድን ነው ዛሬ የእርቃን ቀን ነው እንዴ? እንዳለ ራቁታችሁ ይመጡብን። ቦዲ ቢልደር ነኝ ነው የምን እንደዛ ያስኬዳል። እሺ እና ላሳይ። እሺ ተወለድ ካልበላም እንዴ ነው ምንድን ነው? ቀስ ቀስ እያሉ ነው እያረፉ ነው ያለው ለዛ። እሺ ወደ ስመጣ አንዱ ባና እና በጣም ስትመጣ ምናምን ቡና እየቆላ እያፈላ ምን የሚጠብቃት ያደረች እና በቃ ከጊዜ በኋላ እሱ የሆነ ታመመና ይሞታል። ዛሬ ሚስትየዋ ትቀውጧለች። በቃ ወይኔ ባሌ ወይኔ ባሌ ወይኔ ባሌ ወይኔ ኧረ ተይ ምናምን ይባላል። እኔ ገና እየመጣሁ ነበርና ምንድን ነው ኧረ እንትና እኮ ሞተ ኧረ ምንድን ነው እዛ ሚስትየዋ በቃ ትቀውጧለች። ያዙ ልቀቁኝ ምናምን ትላለች። ምንድን ነው ሲል ኧረ ቁላው ቡናውን ቁላው አለች። ምንድን ነው ስለቁላ ነው ስለቁላ ዛሬ ምንድን ነው ፍርካስ በዚህ የጅብ ጥላ ነው የሚመስለው። ቢራ እንደዚህ ተሸምጥጣ ነው የሚመስለው። ካልጠፋ ነገር አንቆላ ሆነ ወይ ፍርካስ አንተ ባሳቀን ቁጥር ከሳቅ ያለ ምንድን ነው ሌላ አለ የተዘጋጀበት? በቃ ምንም አንተ አትሆንም። አይ ቲንክ የመጀመሪያ ተወዳዳሪ ነበር መሰለኝ። ያኔ ነግረነው ነበር አይደለ? በደንብ ተዘጋጅተና ብለን ያ ከዛ መጥቶ ስለ ቁላው ቆላ ይፍላህና አሁን እሱ ቢስቅ እኮ ሊያልፍ ነበር እንዴ? አማ እንዴ ሌላ ይሄልሽ አልተዘጋጀሽም? ጋርድ አስወጣው እየደበደብክ አስወጣው ከቻልክ። እሺ ና ቢሺ ምግብ ቢሺ ይላል ምግብ አይደለም። ዛሬ ፕሮዳክሽን ኒንጃ የሚያስገቡ ሰዎች አይነው ፕሮዲውሰራችን ያመጣ ያለው ሰው የጅብ ጥላ እንዴ ጸጉሩ ብቻ እንዲኩፍ ብላ እንዴ ሰባ ሆዬ ስንጨፍር በፊት ከላይ ታችን ይቀርው ከዛ እንደዚህ ባለ ኮፍያ ሚስማር አድርገን ሆያ ነው ሲገለብጠው ይሄ ልጅ ነው። በዛ ላይ ደግሞ ሙሉ ተቃጠቁ ነው። አረ እቤት ዳማን የሚጫወቱበት። አረ እሱማ እንጂ ማንም አላለ። አንድ ሰው ነው ያለፈው እስካሁን አንድ ሰው። እሱም በግድ ነው እኮ አስጨንቆን ነው። ፈርተን ነው ፈርታችሁን ያለፈው። ዋይ አንቺ ፈራችሁ ድንብርብር። አረ ብቻ ግን አንተ ያ ሁሉ ሚም የተሰራበት መክል ከይዘህ ትፈራለህ እንዴ? አረ ወረደብኝ እኮ ዛሬ እንዴ። በዛ አጋጣሚ ተመልካቾቻችን ቆማን አዲሱ ፓወር ነው እንካይ ችግር ከደረሰ ከተጎዳችሁ ቆማን አለ ሪባኑን አድርጎ ከችላል አንዴ ለቆማን በተለይ ደግሞ ሴቶች ላይ የሚደርሰው ለወንድ ይሙቱ ብሏል። ኧረ ተው ብቻ ተረኛ ይግባ። እንደ ሽርጥ ልብስ የተሰበሰበ አላለም እንዴ? ሳክሰኛ ተረኛ ግባ። በስመ አብ